ሰላም ለእናንተ ይሁን ውዶቼ፣ እንዴት ናችሁ? ደህና ናችሁ? እንዴት አደራችሁ? በድጋሚ ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛ በያላችሁበት ቦታ። ቤሮት ላይ ብርድ ነው። ውሎ እንዴት ነበረ? ቆይታ እንዴት ነበረ? እኛ ጋር ዛሬ አሁን ሰዓቱ ስንት ሰዓት ነው? በቤሩት ሰዓት ላይ 2 ቀን 14 ደቂቃ ነው የሚለው። እናንተ ጋስ እንዴት ናችሁ? ስራ እንዴት ነው? ብርድ እንዴት ነው? ብርድ በጣም ይበርዳል። ከማታ ጀምሮ ሲጀመር እኛ ጋር ብርድ ነው ማለት ዝናብ ነው። ገባችሁ? አሁንም እየዘነበ ነው። ጋይስ እንዴት ናችሁ እናንተ? ጤና እንዴት ነው? ህይወት እንዴት ነው? ተባረኩልኝ፣ በርቱ። ሰብስክራይብ እያደረጋችሁ እንዲሁ ደግሞ የደውል ምልክት እየጫናችሁ ያላችሁ እግዚአብሔር ይባርካችሁ። ተባረኩልኝ፣ ጸጋ ይብዛላችሁ። በኢየሱስ ስም ብርክ ይበሉልኝ። ሲቀጥል ደግሞ አንድ ነገር ልጠይቃችሁ ፈልጋለሁ። ላይቭ ገብቼ ነበረ ቅድም፣ ግን ቁልፍ ነው የምለው ለምን እንደሆነ እንጃ። ቁልፍ ስለተባለ ወጣሁት ማለት ነው። እስቲ ለምንድን ነው ስልክ ቁልፍ የምለው? ቁልፍ ነው የተባለው እና ይህንን እላለሁኝ። ሲቀጥል ደግሞ እንዴት ናቸው? ነገ ይቅርታ የምንጠያየቅበት ጊዜ ነው። ይቅርታ የምንደራረግበት ጊዜ ነው እና ሁላችሁም በእኔ ያዘናችሁ እህት ወንድሞች ሊኖሩ ይችላሉ፣ ቤተሰብ ሊኖሩ ይችላሉ፣ ከእናንተም ከኔ ማለት ነው እና ሁላችሁም ወንጌል አማኞችም ቢሆን ክርስቲያን ሁሉም ሙሉ በሙሉ ማናቸውም ብትሆኑ የትኛው ሃይማኖት ላይ ኖሩ፣ ነገር ግን ይቅርታ የምንጠያይቅበት ጊዜ ነው። ነገ ጌታ ፍቃድ ከሆነ ነገ ዛሬ መክሰኞ ነው በእኛ አቆጣጠር ማለት ነው እና ሲቀጥል ደግሞ ነገ ሮብ ነው አይደለ? ሮብ ሁላችን ይቅርታ እየተጠያየቀን እንውላለን ማለት ነው። ክርስቶስ ስለ ኃጢአታችን ስለ በደላችን ቆስሎ ስለ በደላችን ደቆ ራሱን አሳልፎ ሲሰጥ ምንም አልሳሳም። እኛ ደግሞ ይቅርታ ለመጠየቅ በምንም ምክንያት አያግድንም ማለት ነው እና በእናንተ የተቀየመ ሰው ያዘነ ሰው ካለ እህቶቹ ካሉ ወንድሞቹ ካሉ አባት እናት ካሉ ሁሉንም ይቅርታ እንድትጠይቁኝ በዚህ አጋጣሚ ላሳስባችሁ እወዳለሁ ማለት ነው እና እኔ ሳላቅ በድፍረት ያሳዘንኳቸው እህቶቼ ካላችሁ ወንድሞቼ ካላችሁ በጌታ ፍቅር ይቅርታን ጠይቃችኋለሁ። ይቅር እንድትሉኝ በጌታ ፍቅር እጠይቃለሁ ማለት ነው እና የይቅርታ የክርስቶስ መለኪያ ነው እና ማንነታችን ነው። ይቅር ማለት ደግሞ ይቅርታ ማለት ውርደት አይደለም፣ ትልቅነት ነው። ገባችሁ አይደለ? በእናንተ ላይ የሚጠራ ክርስቶስ ይከበርበታል ማለት ነው እና ስደት ላይ ሆናችሁ ከክርስቶስ ርቃችሁ ያላችሁ ኑ ወደ እግዚአብሔር ቤተ ክርስቲያን ማለት ነው እና ጌታ ስሙ ለዘላለም ይባረክ። ለምሳሌ ኢትዮጵያ ላይ አገልጋይ ሆናችሁ እዚህ መታችሁ ከአገልግሎት ህይወት ወጥታችሁ ከመንፈሳዊ ህይወት ወጥታችሁ ስደት መታችሁ ያለው የተሻለ ህይወቱም ይለውጣችሁ አይታወቅም። ብርም ይሁን ደስታም ይሁን ልብስም ይሁን የምንለብሳቸው የምንጌጣቸው ጌጦቹም ይሁን የትኛው ነገሮቹም ይሁን ከእግዚአብሔር ፍቅር ወጥታችሁ ከእቅፉ ወጥታችሁ ውጪ ላይ ያላችሁ ውጪ ስትላቸው በኃጢአት ዓለም ላይ ያላችሁ በምኞት ላይ ያላችሁ በተለያየ ሱሳሱስ ውስጥ ያላችሁ ኑ ወደ ክርስቶስ ኑ ወደ እግዚአብሔር መምጣት ይሻላችኋል። ወደ ክርስቶስ መጠጋት ይሻላችኋል። ምንም ነገር አይበጀንም። እግዚአብሔር ሊመጣ ነው፣ በደጁ ነው። ስለዚህ ማረናታ ጌታ ሆይ ቶሎ ና እያላችሁ እግዚአብሔር ጋር መጠጋት ያስፈልገዋል ማለት ነው። ይሄ ጊዜ ደግሞ በጣም የሚያስፈራ ጊዜ ላይ ያለ ነው። ወደ እግዚአብሔር ቤት ወደ እግዚአብሔር ሕልውናው ጋር ሳንመጣ ወደ ክርስቶስ ጋር ሳንጠጋ ሞት ከመጣስ ምንድን ነው የምንለው? አንድ ምሳሌ ልንገራችሁ። አንድ ጓደኛ ያለች እና አመት ሙሉ ስራ ቤት ገብታ ቤተ ክርስቲያን አልመጣችም። ገባችሁ አይደለ? ቤተ ክርስቲያን አልመጣችም። በዚህ ጦርነት ምክንያት እንዴት ነው የሆነችው? ስራ ፈታ ወደ ቤቷ ወደ እጃዛ ቤት መታ ነበረች እና እጃዛ ቤት ነበረች።
እኔ ደግሞ ያ ቀን የኔ እረፍት ተራ ቀን ስለሆነ ወደ ቸርች እንድትመጣ መከርኳት፣ ነገርኳት። ቅዳሜ ቀን መጥቼ ወደ እኔ ጋር ወስድሻለሁ። ከዛ በኋላ ከህብረት ጋራ ከኔ ጋር ማታ ሰዓት ላይ ጸሎት አለ። ደግሞ እሁድ ቀንም ፕሮግራም አምልኮ አለ፣ ትሄጃለሽ ትመጫለሽ አልኳት። እሺ አለችኝ። ማታ ሰዓትም ደወልኩት። መሄድ አልችልም አለች፣ መውጣት አልችልም አለች። ኦኬ እሺ ነገ ትመጭኛለሽ፣ መተሽ ከኔ ጋር ምሳ በልተሽ ወደ ቸርች ትመጫለሽ አልኩት። እሺ አለችኝ። ከዛ በኋላ ምንድን ነው ያለችው? እኔ ጠዋት ላይ ትምህርት አለኝ፣ ቸርች ላይ ትምህርት አለኝ። ከዛ ትምህርት ቤት ሄጄ በቤሩት ሰዓት ላይ 11 ሰዓት ላይ ስመጣ ደወልኩት። ነይ ምሳ ከኔ ጋር ከኛ ጋር እንድትበይ ነይ ብዬ ጋብዣት ነበረ። ቸርች አለመሄድ ብላ እምቢ አለችኝ ማለት ነው። እና ነይ ለብሰሽ ወደ እኔ ጋር ነይ፣ ደግሞ ተዘጋጅተሽ ነይ ብያታለሁ። ቤት ላይ የሚቀበሉ ልጆቹ ቤት ላይ ስላሉ ትምህርት ጨርሶ አገልግሎት ዘርፍ ላይ ያሉት አሉ እና እነሱ ቤት ላይ ስላሉ መተሽ ከነሱ ጋር እንትን እያልሽ ሸቡና አንቺ እያልሽ እነሱ ደግሞ እኔ ከትምህርት ቤት መጣለሁ፣ አንቺ ግን ነይ፣ አንቺ እንዲቀበሉ ለልጆቼን እነግርሻለሁ አልኳት ማለት ነው። እና ሳትመጣ ቀረች። መጥቼ ከትምህርት ቤት ወጥቼ ስደውል አላነሳችኝም እና ተመልሳ ትምህርት ቤት ማለት ቸርች እንድትመጣ ጠራሁት። ምን ብትለኝ ጥሩ ቦይስ አስቀምጣ አይ ዲቦ ዛሬ ቸርች አልሄድም፣ ማየት መውጣት አልፈልግም፣ መውጣት አስጠለኝ አለችኝ። ኦኬ አልኳት እና የተቻልኩኝ ግን በውስጤ ላይ የነበረችው ምክር መከርኳት። ምንድን ነው አለችው? እሺ አሁን ስራ ፈተሻል፣ ነገር ግን ስራ ደጁ ሲዘጋ እግዚአብሔርን ትጠይቂያለሽ ወይስ ምንድን ነው የምትዩ? አይ አልጠይቅም፣ የሰራሁት አመት ሙሉ የሰራሁት እግዚአብሔር ቤት ሳልገባ እግዚአብሔርን ሳልጠይቅ ሳልለምነው በቀኝ ብለሽ ጠገብሹ ወይ? አይ ጠግበሻል፣ አሁን አመት ሙሉ የሰራሹ አንቺን እርካታ ይሰጥሻል ብዬ ጠየቅኳት። በጭራሽ አለችኝ። ለመንኳት። እዛ ሄጄ እቀበልሻለሁ እና የቸርች እንዳትቅር ያልኳት፣ ማምጣት አልቻለችም። ነገር ግን ትላንትም ስራ የሆነ ስራ ቦታ ገብታ ፌል አድርጎባት መታ ነበረች። ምን ለማለት ፈልጌ ነው? ባጠናበት ጊዜ ክርስቶስን አንፈልግ። ለስጋ በሚያስፈልግበት ሰዓት ላይ ወደ እግዚአብሔር ጋር አንቅረብ። ሁል ጊዜ እግዚአብሔር ፊትን እንፈልግ። ሁል ጊዜ ክርስቶስን እንናፍቅ። ባጠነ ጊዜ በታመመነ ጊዜ እግዚአብሔር ሆይ ፈውሰን ማረኝ እንዳንል ሁል ጊዜ እግዚአብሔር መፈለግ አለብን። ሁል ጊዜ ክርስቶስ ደጁን መፈለግ፣ መናፈቅ፣ መራብ አለብን። ገባችሁ አይደለ? ያ ሽባ ሰውዬ መልካም የምትባል ቤተክርስቲያን ደጃፍ ላይ ሁል ጊዜ ሰው ተሸክሞ ሰው ማታ ሰዓት ላይ ሰው የሚወስድ ጠዋት ሰዓት ላይ ደግሞ ሰው የሚያስቀምጥ ሰውዬው ነበር። ነገር ግን ጴጥሮስ እና ዮሐንስ ወደ እግዚአብሔር ቤተ ክርስቲያን ሲሄዱ እንደተለመደ እንደ ወትሮ ብር እየለመነ ነበረ። ነገር ግን ጴጥሮስና ዮሐንስ ምንድን ነው ያለው? ያለኝን ይሄ ነው፣ በክርስቶስ በኢየሱስ ክርስቶስም ተነስና ተመላለስ አለ። ያ ሰውዬ ሽባ ሆኖ ነበረ፣ ታስሮ ነበረ፣ አይራመድም ነበረ፣ በሰው ትከሻ የሚዞር ሰው ነበረ። ነገር ግን በናዝሬቱ በጌታ በኢየሱስ ስም ብሎ እነሱ ያለው ክርስቶስ ነው ለሱ የሰጡት ማለት ነው። ከዛ በኋላ ሰውየው ምን አለ? ዘለለ፣ ቆመ፣ እየፈነጠዘ እየተደሰተ እግዚአብሔርን እያመሰገነ ወዴት ሄደ? እና ጴጥሮስና ዮሐንስ ተከትሎ ወደ እግዚአብሔር ቤተ ክርስቲያን ሄደ። እያመሰገነ ነበር። ይሄ ሰው ሁሉ ተገርሞ ተደንቆ፣ ይሄ እኮ ቤተ ክርስቲያን ደጃችን ላይ የተቀመጠው ለማኝ ነበረ፣ አካል ጎድሎ እኮ ነበረ፣ እንዴት ሊመጣ፣ እንዴት ሊፈወስ፣ እንዴት እንደዚህ ሊሆን ይቻለ ብሎ ብዙ ሰው ሲገረሙ ነበር። ምን ለማለት ፈልጌ ነው? በታመመንበት፣ በተራበንበት፣ በተራዘንበት፣ በተቸገረንበት፣ ብቸኛ በሆነበት ጊዜ እግዚአብሔር አንፈልግ። ሁል ጊዜ ክርስቶስን እንፈልግ። እግዚአብሔርን እንናፍቅ አይደለ? እግዚአብሔርን እንናፍቅ ማለት ነው። ስለዚህ ሁል ጊዜ እግዚአብሔር መናፈቅ ይሁንልን። ሁል ጊዜ ክርስቶስን መራብ ይሁንልን፣ መጠማት ይሁንልን። ጌታ ዘመናቸውን ይባርክ። ሰብስክራይብ አድርጉ፣ አበረታቱ፣ ኮሜንት ሀሳብ ላይ ያስቀምጡልኝ። የይቅርታ ቀን ነው ነገ። ሁላችን ይቅርታ እንደራረግ፣ ይቅርታ እንጠያየቅ። ስጋችን አሸንፈን፣ ማንነታችን አሸንፈን ይሄ ሟቺ አራጋፊ ስጋ ጥለን ይቅርታ እንጠያየቅ። ጌታ ይባርካችሁ። ተባረኩልኝ።
ወዳችኋለሁ። ሰላማችሁ ይብዛ። ሰብስክራይብ አድርጉ፣ ላይክ አድርጉ። ይቅርታ እንጠያየቅ እያበ